بسم الله الرحمن الرحيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሆይ በእናንተ ላይ ጾም ተደነገገ ወይም ግዴታ ተደረገ ከእናንተ በፊት በነበሩት ላይ ግዴታ እንደተደረገ በእናንተም ላይ ግዴታ ሆነ። ያው አቅሙ የቻለ ለጾም የደረሰ ሁሉ ይጾሙ ዘንድ አላህ Subhanahu Wa Ta'ala ግዴታ አደረገብን ማለት ነው በሁላችንም ላይ። شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان የረመዳን ወር ቁርአን በእርሱ ውስጥ የወረደበት ለሰዎችም መመሪያ ከመመሪያም ግልጽ ማስረጃና እንዲሁም የተለያዩ መረጃና ማስረጃዎችን የያዘ ነው። ቁርአን ታላቅ ነገርን የያዘ ነው። ታላቅ መልእክትን ታላቅ መመሪያን ለሰዎች ሁሉ ቀኑን መንገድ ይመሩበት ይሆን ዘንድ የተዘጋጀ ወይ የተወረደ መመሪያ ነው ይለናል አላህ Subhanahu Wa Ta'ala ማለት ነው። ሱረቱል በቀራ ላይ 185 ላይ ማለት ነው። ይሄንን አያ አላህ Subhanahu Wa Ta'ala እንዲለናል ካዲያ ይህ ታላቅ ወር ቁርአን የወረደበትና ቁርአን እንድንቀራበት የታዘዝንበት ወር ከሆነ ሁላችንም ወደ ዒባዳ ወደ ዚክር ወደ ቁርአንና ወደ መልካም ስራ አይኖቻችን እግሮቻችን እጆቻችን አካላችን ሁሉ በመልካም ስራ ላይ ሊጠመድ ብቻ ነው የሚገባው ማለት ነው። እነዚህ ሁለት የቁርአን አንቀጾች አንደኛ በረመዳን በእኛ ላይ ግዴታ መሆኑን እንግዲህ አላህ ወስኖታል። ከዛ በኋላ ወሩ ደግሞ የቁርአን ወር መሆኑን አላህ ገልጾልናል። ስለዚህ በዚህ ወር ላይ ግን ሌሎች ምን እያዘጋጁ ነው ያሉት? ፊልሞች እየተዘጋጁ ነው። የምናምን ክበብ ምሽት የሚባል በረመዳን እየተዘጋጀ ነው። ነሺዳዎች፣ መንዙማዎች፣ የተለያዩ ጭፈራዎች፣ የተለያዩ ፕሮግራሞች እየተዘጋጁ ነው። በአደባባይ ኢፍጣር ይባላል። ምስኪን ተርቦ ምስኪን ተቸግሮ የተለያዩ ነገሮች እየተዘጋጁ ነውና ይሄንን ነገር ልንቀበል አይገባም። ወንድሜ ሚስትህን ቤትህ አስቀምጣ ቤት ትስገድ፣ እህትህ ቤት ትስገድ። መስገድ ካስፈለጋት ይዛሃት ሄደ ይዛሃት ተመለስ እንጂ በፍጹም እንዳትለቃት። ወላሂ አደገኛ የሆነ ነገር ነው እየተሰራ ያለውና ይህ ታላቅ ወር ሳንጠቀምበት እንዳያልፈን ራሳችን የምናክምበት ራሳችን የምናድስበት ታላቅ ወር ነው። የቁርአን የዒባዳ የምንቀራውን የምንዘክረውን ዚክሮች የምናስተነትንበት መልካም ስራችን ከአላህ ጋር በደንብ የምናወዳጅበትና መልካም ስራችን ምንዳ የምንጠብቅበት ታላቅ ወር ነውና ይህ መልካም ወር በማላያኒ በመጥፎ ነገር እንዳያመልጠን በሙቪ ፊልሞች፣ ድራማዎች፣ ነሺዳዎች እስላማዊ በሚል የሚመጡ ሁሉ አይመለከቱንም። ስለዚህ በዒባዳ እንጠንክር። ተራዊያችን በመስገድ ጾማችን በመጾም ተሐጁድ በመቆም በዒባዳ ልናሳልፍ ይገባል። ወንዶች ሴቶችም በዒባዳ አሳልፉ እንጂ ነሺዳ የተለያዩ ነገሮችን አማና አይመለከታችሁም። ቪዲዮውን ሼር አድርጉልኝ።